የዩናይትድ ሜኑ አበሻ ቤተሰቦች እንደምንሰነበታችሁ እንደምንከረማችሁ ማንቸስተር ዩናይትድ ከሰዓታቶች በኋላ ከፉልሃም ጋር በኦልድ ትራፎርድ ይጫወታል። ይህንን ጨዋታ ለማየት ወደ ኦልድ ትራፎርድ እየሄድኩ ነው። ከዛ በተጨማሪ ትልቁ ለዛሬው መሄዴ ወይንም ደግሞ ኦልድ ትራፎርድ ለመገኘት ያነሳሳኝ ነገር ላለፉት 21 ዓመታቶች ዩናይትድን እንደ ካንሰር ሲቦጠቡጡ የነበሩትን ግሌዘሮችን 1985 የተባለው የማንቸስተር ዩናይትድ የደጋፊዎች ማህበር ያዘጋጀውን የፕሮቴስት ለመቀላቀልና ግሌዘር አውት በቦታው ተገኝቼ ለማለት ነው። እዚህ የጨዋታ ዎቸሎንግ አይኖረንም፣ ነገር ግን በቦታው ተገኝቼ ፕሮቴስቱ ወይንም ደግሞ ተቃውሞ ሰልፉ ምን ይመስላል የሚለውን ድባብ እንዲሁም ደግሞ የማይክል ካሪክ ፉትቦል ሀላል ፉትቦል ምን ይመስላል የሚለውን በኦልድ ትራፎርድ ተገኝቼ አጠር ያለች ቭሎግ ለመስራት እሞክራለሁ። ከጨዋታው እንዲሁም ደግሞ ከግሌዘሮች ጋር በተገናኘ አንዳንድ ነገሮችን ልበላችሁ በዚህ ቪዲዮ። በመጀመሪያ ግሌዘሮችን ውጡ የምንለው በምክንያት ነው። ብዙዎቻችሁ በተለይም ደግሞ የራይቫል ፋንስ ግሌዘሮችን ወይንም ደግሞ ይቺን የኖርዊች ሲቲን ስከርፍ የምታነሷት ውጤት በራቃችሁ ቁጥር ነው። ግሌዘሮች እኮ ላለፉት 20 ዓመታቶች ብዙ ገንዘቦችን ኢንቨስት አድርገዋል ልትሉ ትችላላችሁ። ነገር ግን እውነታው ከዛ የራቀ ነው። ምክንያቱም ግሌዘሮችን የማንቸስተር ዩናይትድ ደጋፊዎች አጥብቀው የሚጠሉት በ2005 ግሌዘሮች ማንቸስተር ዩናይትድን ሲገዙ በላቨሬጅ ነበረ። ምን ማለት ነው? ልክ ሞርጌጅ እንደምትገዛ ወይንም ደግሞ የሆነ አሴት አሲዘህ ከባንክ ብር እንደምትበደረው ሁላ ግሌዘሮችም የራሳቸውን ገንዘብ አውጥተው አይደለም ማንቸስተር ዩናይትድን በ760 ሚሊዮን ፓውንድ ሲገዙ ከ650 ሚሊዮን ፓውንድ በላይ ያለውን ከባንክ ተበድረው ነው። የራሳቸውን ብር አውጥተው ሳይሆን ዩናይትድን እንደ ሌቨሬጅ ተጠቅመው ነው። እንግዲህ ከዛ በፊት ማንቸስተር ዩናይትድ እነሱ ክለቡን ከመግዛታቸው በፊት ከባንክ የተበደረው 50 ሚሊዮን ፓውንድ ብቻ ነበረ። ነገር ግን እነሱ ከተቆጣጠሩት በኋላ ኦልሞስት ወዲያውኑ በሰዓታቶች ልዩነት የ650 ሚሊዮን ፓውንድ ዴፕት ኖረበት። እንዲሁም ባለፉት 21 ዓመታቶች ዲቪደንት እየወሰዱ እንዲሁም ደግሞ የተበደሩትን 650 ሚሊዮን ፓውንድ በወቅቱ ባለመክፈላቸው ባለፉት 20 ዓመታቶች ያ 650 ሚሊዮን ፓውንድ በኢንተረስት ምክንያት አሁን ላይ የማንቸስተር ዩናይትድ ዕዳ 1.2 ቢሊዮን ሆኗል። ይህንን በማስመልከት ነው እንግዲህ አብዛኛው የዩናይትድ ደጋፊ ግሌዘሮች አውት የሚሉት። ሌሎችም ተጨማሪ ምክንያቶች አሉ። ሰፋ ያለ ቪዲዮ ያስፈልጓል። ነገር ግን በዚህ ቪዲዮ ይችን ከጠቀስኩ ይበቃኛል። ወደ ጨዋታው ስንመለስ አይ ቲንክ ፉልሃሞች እንደ አርሰናል እንደ ማንቸስተር ሲቲ በካውንተር አታክ ልንጮትባቸው የምንችሉ ቡድኖች አይደሉም። ሞር በኦልድ ትራፎርድ እንደመጮታችን የኳስ ቁጥጥር ኖሮን ዶሚኔት አድርገን ጨዋታዎችን የማሸነፍ ኤክስፔክቴሽን ስላለ በተወሰነ መልኩ ልንቸገር እንችላለን። ነገር ግን በማይክል ካሪክ I have full trust in him so ይህንን ጨዋታ በዛም አለ በዚህ እናሸንፋለን የሚል ግምት አለኝ። በአሰላለፍ ደረጃ በዚህ ጨዋታ ላይ ማይክል ካሪክ የዶጉ መጎዳት ተከትሎ በሱ ቦታ ላይ ማንን ሊያሰልፍ ይችላል የሚለው የብዙዎቻችን ጥያቄ ነው። I think ለኔ ላይክ በላይክ ኦጉን ሊተካ የሚችል እዛ ቦታ አንድ ተጫዋች ነው። እሱም ደግሞ ብራያን ምቤሞ ነው። እርግጥ ነው ትንሽ ሃርሽ ነው። ማቴስ ኩኛ ተቀይሮ በገባባቸው 2 ጨዋታዎች ላይ አሲስት እንዲሁም ደግሞ ጎል ማስቆጠሩን ተከትሎ የዶጉን አለመኖር ተከትሎ እሱ ቢጀምር ልትሉ ትችላላችሁ። ነገር ግን ፉልሃሞች በግራ በኩል ሃሪ ዊልሰን የሚባል ተጫዋች አላቸው። ባለፉት 10 ጨዋታዎች ላይ የሚገራርም ወደ 6 ጎሎች እንዲሁም ደግሞ 2 አሲስት አለው። ስለዚህ ሉክሾን እየተመለሰ በመከላከል ደረጃ የሚያግዘው እንደ ዶጉ የሚያግዘው ተጫዋች ይፈልጋል። ማቴስ ኩኛ ወደፊት በመሄድ ጥሩ ቢሆንም ተጫዋቾችን ትራክ በማድረግ በመከላከል ደረጃ ይሄን ያህል ጥሩ ነው ብዬ አላምንም። ከዛ በተጨማሪ የኤምቤሞ እዛ ቦታ ላይ መሰለፍ ጥቅሙም የማስበው ፉልሃሞች እንደ አርሰናል እንደ ሲቲ በሃይ ላይን ወይንም ደግሞ አጥቅተው የማይጮቱ ስለሆነ በሎ ብሎክ የሚጮቱ ከሆነ ዩናይትዶች ጎል የማስቆጠር ኦፕሽናቸውን በክሮሶች ማድረግ አለባቸው። ክሮስ ደግሞ ስናነሳ ቅድሚያ አፋችን ላይ የሚመጣው በፊት መስመር እንግዲህ ከ2 ሜትር በላይ የሚረዝመው ቤንጃሚን ሴስኮ ነው። አይ ቲንክ በአርሰናሉ ጨዋታ ላይ ተቀይሮ ከገባ በኋላ ለዩናይትድ የተለየ ኦፕሽን ሰጥቶት ነበረ። ማቴስ ኩኛ ያስቆጠራትን ጎል ከሰከንዶች በፊት ወደኋላ መልሳችሁ የምትመለሱ ከሆነ በረዥም የተላከችውን ኳስ ሴስኮ ኮንትሮል አድርጎ በደረቱ እነ ኮቢ ሜኑ እንዲሁም ደግሞ ብሩኖ ፈርናንዴዝ የሚገርም ሊንክ አፕ አድርገው ነበረ። ኩኛ ያስቆጠራትና በዚህ ጨዋታ ላይ እነ ምቤሞ እና አማድ የሚያደርጉትን ክሮሶች የሚጠቀም አጥቂ ያስፈልገናል፣ ታርጌት ማን ያስፈልገናል። የጨዋታ ግምታችሁ ምንድነው? ኮሜንት ላይ አሳውቁኝ።
በሜዳው ተገኝቼ ያለውን የፕሮቴስት ድባብ እንዲሁም ደግሞ የጨዋታና የማይክል ካሪክ ድባብ አሳውቃችኋለሁ። ኮሞን ዩናይትድ